በዛሬው ቪዲዮአችን ከተመሰረተ ከብዙ ዓመታት በላይ ያስቆጠረውን በጎንደር የሚገኘውን ታላቁን የንግስት እሌኒ ቤተመንግስት የሆነውን ደብረ ፀሐይ ቁስቋም ሙሉ ገጽታውን ከዋና ቤተክርስቲያን ጀምሮ እስከ ዲያቆናት ማደሪያ ድረስ እያየን ታሪኩን የምንሰማ ሲሆን ቪዲዮ አስተማሪ ሆኖ ካገኛችሁት ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጎንደር ቁስቋም የእመቤታችን ቅርስ ሲሆን በጎንደር ከተማ ደቡብ ምዕራብ አቅጣጫ ከፋሲል ግንብ ትንሽ ርቃ የምትገኘው ቁስቋም ማርያም ቤተክርስቲያን ከኢትዮጵያ ታሪኮች ቅርሶች ውስጥ አንዷ ስትሆን ስሟም ቁስቋም ማለት ቅስቃሴ ወይም መነቃቂያ ማለት ሲሆን ቤተክርስቲያኑ ብቻ ሳትሆን ገዳምም ናት። ታሪኩ የሚጀምረው በንግስት እሌኒ ዘመን ሲሆን ንግስት እሌኒ በ15ኛው ክፍለ ዘመን መገባደጃ ላይ ታላቅ ስልጣን የነበራት ሴት ነበረች። ይህም ስፍራም በመንፈስ እንደተመረጠላት በማመን አንዲት ትንሽ ቤተክርስቲያን ሰራች። ከዚህም በኋላ በዚሁ ስፍራ ለማረፍ ፈቀደች። ዛሬም የእርሷ መቃብር በቤተክርስቲያን ውስጥ በከፍተኛ አክብሮት ይጠበቃል። ከዚያም በኋላ በ17ኛው ክፍለ ዘመን ጎንደር የኢትዮጵያ ዋና ከተማ በነበረችበት ወቅት ንጉሠ ነገሥት ፋሲለደስ ልጅ ንጉሥ የሆነው ይህችን ቤተክርስቲያን አስፍቶ እንዲገነባ አዘዘ። በዚያም ጊዜ የጎንደር ስነ ህንጻ ወርቃማ ዘመን ነበር። ስለዚህም ቁስቋም እንደሌሎቹ የጎንደር ቤተክርስቲያናት ሁሉ በአስደናቂ የድንጋይ ግንባታ በተንጣለለ ጣሪያና በጥንታዊ ስዕላት ተገነባች። ቁስቋም የምትለይባቸው ነገሮች ብዙ ናቸው። አንደኛ የንግስት እሌኒ መቃብሩ እዚህ ስለሚገኝ ብቻ ሳይሆን በውስጡ የተለያዩ ንጉሳን የተቀበሩ ቅዱሳት ስፍራ ናት። ሁለተኛ ቤተክርስቲያኒቱ በጥንታዊ ስዕላት ያጌጠች ሲሆን በእነዚህ ስዕላት ውስጥ ብዙዎቹ የኢትዮጵያ መጽሐፍ ቅዱሳዊ፣ ታሪካዊ፣ የንጉሳዊ ስርወ መንግስት ታሪክ ያሳያሉ። በዘመናት ሂደት ውስጥ ይህች ቤተክርስቲያን ለኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ብቻ ሳትሆን ለኢትዮጵያ ማንነት፣ ባህል ወሳኝ ቦታ ነበራት። ከፋሲል ግቢ ጋር በዩኔስኮ የዓለም ቅርስነትም ተመዝግባለች። ዛሬም ድረስ ምዕመናን ከሩቅ ቦታ እየመጡ በጸሎት፣ በበዓላት እና በታሪክ በጥናት ቁስቋምን ሕያው ቅርስ ሆና እንድትቆይ አድርጓታል። የንግስት እሌኒ ትውስታ የጎንደር ክብር የምትሸከም ይህች ቤተክርስቲያን ዛሬም ለምትወጣ ሁሉ የእምነት ታሪክና የውበት ምንጭ ሆናለች። ስያሜውና ወደ አፈ ታሪኩ ስንገባ ቁስቋም የሚለው ስም ከግስ ቀሰቀመ ከሚለው ግስ የመጣ ሲሆን አነቃቃው፣ አስነቃው ማለት ነው። አፈ ታሪክ እንደሚለው ቅድስት ድንግል ማርያም በዚህ ስፍራ ህልም ሆና ተገልጻለች። የእምነት መነቃቂያ እንደሆነም ተሰይማለች። ስለ ንግስት እሌኒም ስናወራ ንግስት እሌኒ ወይም ሄለና በ15ኛው ክፍለ ዘመን መገባደጃ አካባቢ ልዩ ስልጣን የነበራት ንግስት ስትሆን ባሏ ንጉሠ ዘርዓ ያዕቆብ ካረፉ በኋላ ለልጃቸው በዙፋን ሽግግር ወቅት የኢትዮጵያ መንግስት በጥበብ መርታለች። በዚህም ባሻገር ከፖርቹጋል ጋር ዲፕሎማሲያዊ ግንኙነት በማድረግ የኢትዮጵያ ዓለም አቀፍ ተጽዕኖ አጠናክራለች። ንግስት እሌኒ ቁስቋም በመንፈሳዊ ስለተማረከች ቤተክርስቲያኗ እንዳሰረች ይነገራል። ሕይወቷ ማለፍ ሲጀምርም እዚሁ ስፍራ ልትቀበር ፈቀደች። ዛሬም የእርሷ መቃብር በቤተክርስቲያኑ ቅዱሳን ግንባር በኩል ይገኛል። ምዕመናንም ሲጸልዩ በመጀመሪያ ወደ ንግስት እሌኒ መቃብር በመሄድ በረከት ይለምናሉ። በ17ኛው ክፍለ ዘመን ንጉሠ ነገሥት ፋሲለደስ ጎንደርን ዋና ከተማ አድርገው ሲመሰርቱ ከተማዋ የኢትዮጵያ ፖለቲካና ባህር ማዕከል ሆነች። ፋሲለደስ በዘመናቸው በርካታ ቤተመንግስቶች ቤተክርስቲያናትንም አሰርተዋል። ከእነዚህ ውስጥ አንዱ አጠገብ የሚገኘው ፋሲል ግቢ ዛሬም በዩኔስኮ የዓለም ቅርስነት ተመዝግቧል። ከፋሲለደስ በኋላ ልጆቹ ንጉሠ ዮሐንስ አንደኛ በ1667 እስከ 1682 ዙፋን ሲረከቡ የንግስት እሌኒ ጥንታዊ ቤተክርስቲያናት አፍርሰው አሁን የምታየውን ድንጋዊት ቤተክርስቲያን አሰሩ። ግንባታውም የጎንደር ስነ ህንጻ ወርቃማ ዘመን የሚያሳይ ሲሆን በአካባቢው የሚገኙ ቤተመንግስቶች ጋር ተመሳሳይ የሆነ የድንጋይና የእንጨት ጥበብ ይታይበታል። ቁስቋም ማርያም ባለ 3 መቅደስ ቤተክርስቲያን ናት። እያንዳንዱ መቅደስ ለተለያዩ የማርያም ስሞች የተወሰነ ሲሆን በጣሪያዎቹ በባህላዊ ዘዴ ተንጠላጥለው የተሰሩ ሲሆን ግድግዳዎቹ በጥንታዊ ስዕላት ያጌጡ ናቸው። እነዚህ ስዕላዊ የብሉይና የአዲስ ኪዳን ታሪኮች፣ የቅዱሳን ምስሎች እንዲሁም የኢትዮጵያ ንጉሠ ነገሥታዊ ስርወ መንግስት ታሪክ ያሳያሉ። በውስጧም የሚገኙ ቅርሶች መካከል ጥንታዊ መጻሕፍት፣ በእጅ የተጻፉ ጥቅል ጽሑፎች፣ የንጉሣዊ ልብሶችና የቤተክርስቲያን ቅዱስ ልብሳት ይገኙበታል።
ቁስቋም በጎንደር የሚገኙ ቤተክርስቲያናቱን ሁሉ በላቀ ደረጃ የንጉሳዊ መቃብር ሆና ትታወቃለች። ከንግስት እሌኒ በተጨማሪ የሚከተሉት ንጉሳት እዚህ ተቀብረዋል። ንጉሥ ዮሐንስ አንደኛ ቤተክርስቲያኑን አስገንቢው፣ ንጉሥ ኢያሱ አንደኛ ወይም ኢያሱ ታላቁ፣ ንጉሠ ተክለ ሃይማኖት፣ ሌሎች መኳንንት፣ የቤተክርስቲያን ሊቃውንት። በዚህ ምክንያት ለቁስቋም ለኢትዮጵያ ንጉሥ ታሪክ ጥናት እጅግ ጠቃሚ ምንጭ ሆናለች። ቤተክርስቲያን ውስጥ ሚስጥራዊ የሆኑ ስዕላት ይገኛሉ። በተለይም የሚያስደነግጠው መንበረ ስላሴ የሚባል ስዕል ሲሆን ይህ ስዕል የስላሴ ሚስጥር በልዩ የኢትዮጵያ ቅዳሴ ጥበብ ያሳያል። በተጨማሪም የንግስት እሌኒ ዘውድ ከጥንት የተረፈ ውድ ቅርስ ሲሆን ጥንታዊ ወንጌላትን በቆዳ የተጻፉ በስዕል ያጌጡ ይገኙበታል። የተለያዩ ቅዱስ ልብሶችም እዚህ ቅርሶች ቤተክርስቲያኖች ተጠብቀው ለቱሪስቶች ለምዕመናን ይታያሉ። ዛሬም ቁስቋም ማርያም ንቁና ሕያው ገዳም ናት። በየዕለቱ መደበኛ ጸሎት ሰዓታት ይከናወናሉ። በትልቅ የማርያም በዓላት በተለይም በሐምሌ 21 ጥምቀት ማርያም፣ በኅዳር 21 ድህረ ጥምቀት ማርያም ብዙ ምዕመናን ይሰባሰባሉ። ከፋሲል ግቢ ጋር በዩኔስኮ የዓለም ቅርስነት ተመዝግባለች ስትሆን በየዓመቱ በሺዎች የሚቆጠሩ የሀገር ውስጥ የውጭ ጎብኚዎች ትስባለች። በመጨረሻም ጎንደር ቁስቋም የኢትዮጵያ ንጉሳዊ ነገስታት ታሪክ፣ ሃይማኖት፣ እምነትና ስነ ህንጻ ጥበብ በአንድ ላይ የምታንጸባርቅ ልዩ ቦታ ናት። ከንግስት እሌኒ ጀምሮ እስከ ጎንደር ዘመን ንጉሠ ነገስታት ድረስ ያሉ ታላላቅ ሰዎች እዚህ ረፍት ያገኙባቸው ስፍራ ናት። ዛሬም ለምትወጣ ሁሉ የእምነት፣ የታሪክ፣ የውበት ምንጭ ሆና ትኖራለች።